ሄይ ጋይስ ዛሬ በጣም ኢንተረስቲንግ የሆነ ቶፒክ እስከ ዛሬ በጣም ማውራት የምፈልግበት ቶፒክ ነው። የኔንም ፊትነስ ጀርኒ በጣም በቃ የለወጠ ቶፒክ ነው ዛሬ የማስረዳችሁ ማለት ነው። እውነቱን ለመናገር እኔ ይሄንን ቶፒክ ለማወቅ ጊዜ ወስዶብኛል። መጀመሪያ አካባቢ ጂም ስጀምር ይሄንን ነገር እንዳቅ የሚረዳኝ ሰው ባይኖር ኖሮ ሜቢ ማምጣት የምፈልገው ለውጥ ማምጣት በምፈልግበት ሰዓት ላላመጣ እችል ነበረ። so the topic is about nutrition ስለ ኒውትሪሽን ነው ዛሬ የምናወራው ማለት ነው። nutrition for human being, nutrition for athletes and fitness guys, nutrition for everybody. nutrition ምንድነው? nutrition ፓወሩ ምን ያህል ነው? nutrition የኔን ጀርኒ እንዴት ቀየረ? ለአትሌቶች እንዲሁም ደግሞ ኦቨርኦል አትሌትም ባትሆኑ ጤነኛ የሆነ በምትሰሩበት ላይ ሰክሰስፉል የሆነ ሙዳችሁን በማስተካከል ማለት ነው ሰክሰስፉል የሆነ ጀርኒ እንዲኖራችሁ እንዴት ማድረግ ትችላላችሁ የሚለውን ነገር በዛሬው ቶፒክ ላይ እነካላችኋለሁ ማለት ነው። ወደ ቪዲዮ ነው። የመጀመሪያው ጥያቄ የሚሆነው what is nutrition? what is nutrition? nutrition ምንድነው የሚለው ጥያቄ ነው ማለት ነው። ይሄንን ጥያቄ እኔ ከእነዚህን ጥያቄዎች ያዘጋጀውላችሁ ኦቨርኦል እነዚህ ጥያቄዎች እኔ የዛሬ 3 አመት ወይም ደግሞ 4 አመት በፊት ፊትነስ ስጀምር ወይም ደግሞ ቦዲዬን ለማስተካከል ወስኜ ወደ ስራ ስገባ እነዚህን ጥያቄዎች የሚመልስልኝ ሰው ባገኝ ኖሮ በጣም አሪፍ የሆነ ለውጥ አመጣ ነበር። ስለዚህ እነዚህን ጥያቄዎች እናንተ በስነ ስርዓት እኔ ለእናንተ ማስረዳት ከቻልኩኝና እናንተ ደግሞ በደንብ መረዳት ከቻላችሁ በጣም የረጅም ጊዜ ሐስል እንደሚቀንስላችሁ አምናለሁ። ሶ የመጀመሪያው ጥያቄ what is nutrition ነው። nutrition is የሰው ልጅ የሚበላው ምግብ ለማደግ ወይም ደግሞ በጤና ለመኖር የሚያስፈልገው የትኛውም የሆነ አይነት ፕሮሰስ የዳይጀሽን ወይም ደግሞ የፉድ ፕሮሰስ ሰውነታችን ውስጥ የሚካሄድ የፉድ ፕሮሰስ ኒውትሪሽን ይባላል ማለት ነው። በቃ ኒውትሪሽን ማለት በአፋችን ወደ ሆዳችን የምናስገባው የትኛውም አይነት ምግብ ለማደግም ሆነ በጤና ለመኖር የሚያስፈልገን የትኛውም አይነት ምግብ ኒውትሪሽን ይባላል ማለት ነው። the power of nutrition in our body is a lot. ከ70 እስከ 80% የሚሆነውን የሰውነታችንን የመወፈርም ሆነ ውፍረት የመጨመርም ሆነ ውፍረት የመቀነስ ሰውነት የመቀነስም ሆነ ውፍረት የመጨመር ነገር የሚወሰነው ከ70 እስከ 80% የሚሆነውን የሚወስነው በአፋችን በኩል የምንሰደው ምግብ ነው ማለት ነው። ይሄ ማለት ኤክሰርሳይዚንግ ሪከቨሪ እና እነዚህ ነገሮች ጥቅም የላቸውም ማለት ሳይሆን እነሱ ነገሮች ማተር የሚያደርጉት ግን ከ20 እስከ 30% በሚሆነው ነው ማለት ነው። so nutrition is በጣም ፓወርፉል የሆነ ነገር ማለት ነው። what is nutrition for human being? nutrition for human being is በጣም ወሳኝ የሆነ ነገር ሰውነታችን እንዲያድግ አጥንቶቻችን እንዲጠነክሩ መስላችን እንዲያድግ ሪከቨር እንዲያደርግ ቁመታችን እንዲጨምር የምናስበው ነገር ሙዳችን እያንዳንዱ ነገር ኒውትሪሽን ላይ ይጨመራል ማለት ነው። የምንመገበው ምግብ የተስተካከለ ካልሆነ ሰውነታችን የሚያስፈልጉትን አሚኖ አሲዶች የማያገኝ ከሆነ የሚያስፈልገውን ፕሮቲን የሚያስፈልገውን ፋይበር ካርቦሃይድሬት የማያገኝ ከሆነ ሰውነታችን ስፖርት እየሰራን ከሆነ ስፔሻሊ የምንፈልገውን አይነት ለውጥ አያመጣልንም ማለት ነው። አራተኛው ጥያቄ የሚሆነው ምንድነው? what is nutrition for athletes and fitness guys? ይሄንን በደንብ ላወራበት ያሰብኩት ቶፒክ ነው። ምክንያቱም ኒውትሪሽን ወደ አትሌቶችና ወደ ፊትነስ ላይ ወዳሉ ፕሮፌሽናል ሰዎች ሲመጣ ለኖርማሉ ሰው እንደምናወራው ወይም ደግሞ ለኖርማሉ ሰው እንደምናስረዳው አይነት አይሆንም ማለት ነው። ይሄም ማለት ምን ማለት ነው? ለአትሌቶች ለፕሮፌሽናል አትሌቶች ስለ ኒውትሪሽን ስናወራ እያወራን ያለነው ሊፍት ስለሚያደርጉት ዌይት እያወራን ያለነው መስላቸው ትሬን ከተደረገ በኋላ በምን ያህል ጊዜ ውስጥ ሪከቨር ማድረግ አለበት የሚለውንም ቶፒክ እያወራን ያለነው
ምን ያህል ኢንዱራንሳቸውን ምን ያህል ማስተካከል እንችላለን የሚለውንም ቶፒክ በዛው እናነሳለን ማለት ነው። ስለዚህ ፐርሰናል የሆነ ጋይዳንስ ያስፈልጋል ማለት ነው። ማለት ስፖርት ከተሰራ እኛ ሀገር ምንድነው ስፖርት ከተሰራ ቤት ገብተህ የፈለከውንም አይነት ነገር ብትበላ ምንም ማለት አይደለም የሚባል ልምድ አለ። ግን ደግሞ እንደዛ አይደለም። እኔ በዛ መልክ በጣም ለረጅም ጊዜ ትሬን አድርጌያለሁ። ማለት በዛ መልክ አመጋገቤን ስለ ኒውትሪሽኔ ስለ አመጋገቤ ሳላስብ ስፖርቴ ላይ ብቻ ፎከስ አድርጌ በጣም ረጅም ጊዜ ትሬን አድርጌያለሁ። ሰውነቴን ራሴንም ትሬን ለማድረግ ሞክሬያለሁ። ነገር ግን እያመጣሁት የነበረው ለውጥ በጣም ቀስ ያለና በጣም የዘገመ ለውጥ ነበረ። ምክንያቱም ሰውነታችን ላይ ለውጥ የሚያመጣው ነገር እስከ 70 እስከ 80% ለውጥ የሚያመጣው በአፋችን በኩል የምናስገባው ምግብ ስለሆነ ማለት ነው። ሶ if you are an athlete, if you are in fitness industry, ስለ ኒውትሪሽን ማወቅ ስለ ኒውትሪሽን መረዳት ስፔሻሊ ከ41 አይነት ኒውትረንቶች አሉ። ማለትም ከምግብ ልናገኛቸው ከሰፕሊመንት ልናገኛቸው የምንችላቸው ከ41 አይነት ኒውትረንቶች ከ41 አይነት በላይ ኒውትረንቶች አሉ። ስፔሻሊ ግን 7-6 የሚሆኑ ከነዛን 41ዱን አይነት ኒውትረንቶች በእነዚህ በስድስቱ ውስጥ ካታጎራይዝ ማድረግ እንችላለን ማለት ነው። ፕሮቲን፣ ካርቦሃይድሬት፣ ፋትስ፣ ሚኒራልስ፣ ዋተር በእነዚህ በአምስቱ ውስጥ ካታጎራይዝ ማድረግ እንችላለን ማለት ነው። ምክንያቱም ካርቦሃይድሬት የማትጠቀም ከሆነ አሪፍ የሆነ ካርቦሃይድሬት ኮንሰፕሽን ከሌለ እንደ ፕሮፌሽናል አትሌት ፐርፎርም ለማድረግ እንቸገራለን ማለት ነው። አሪፍ የሆነ ፐርፎርማንስ ለማምጣት እንቸገራለን። ውስጣችን ፊውል አይኖርም። ሶ ከባድ ይሆናል ማለት ነው በስነ ስርዓት ትሬን ለማድረግ። ፋት የማይኖር ከሆነ ሰውነታችን ላይ ኢቭን በቃ ማለት ሽሬድድ መሆን እንፈልጋለን፣ ግን ደግሞ አት ዘ ሴም ታይም ፋት ያስፈልገናል ማለት ነው። ያ ምንድነው ሎንግ ተርም የሆነ የሰውነታችን ላይ ሎንግ ተርም የሆነ የተቀመጠ ስቶርድ የተደረገ ፊውል ያስፈልገናል። ፋት የሚጠላ ነገር አይደለም ማለት ነው። ፕሮቲን መስላችን ሪከቨር እንዲያደርግ መስል ማስ ቢልድ አፕ እንዲደረግ በጣም ያስፈልገናል። ስፔሻሊ ቦዲ ቢልዲንግ ጀርኒ ላይ ከሆነ ያላችሁት የፕሮቲን ኮንሱም የምታደርጉት የፕሮቲን መጠን በጣም ከፍተኛ መሆን መቻል አለበት። ፐር ኬጂ ኦር ደግሞ ፐር ሴንቲሜትር መጠቀም ትችላላችሁ ማለት ነው። እሱን እንደዚሁ ፐርሰናላይዝድ የሆነ ፕሮግራም ያስፈልገዋል ማለት ነው። ውሃም እንደዛው ዲሃይድሬት መሆን የለበትም ሰውነታችን። ውሃ በጣም አስፈላጊ ነገር ነው። የሚያስፈልገን ያህል በቁመታችን ልክ የተቀመጠልን አለ፣ ጉግል ማድረግ እንችላለን። በዛ መልክ ሰውነታችን ዲሃይድሬት እንዳይሆን ማድረግ ይኖርብናል ማለት ነው። ሚኒራልስ፣ ቫይታሚንስ እነሱ በጣም አስፈላጊ የሆኑ ነገሮች ናቸው ለመስል ሪከቨሪ፣ መስል ቢልድ አፕ እንዲያደርግ። በቃ ይሄ ፕሮቲን፣ ፋት፣ ካርቦሃይድሬቶች ከሚሰጡን ጥቅም በተጨማሪ ሚኒራልስ እና ቫይታሚንስ በጣም አስፈላጊ ነገሮች ናቸው ማለት ነው። እነዚህን በማድረግ በጣም አሪፍ የሆነ ለውጥ ማምጣት እንችላለን ማለት ነው። ኢቭን ኤክሰርሳይዝ ባታረጉ ራሱ በጣም የሚገርመው ነገር እንደ አትሌት ኤክሰርሳይዝ ላይ በጣም ፎከስ አደርጋለሁ። ኤክሰርሳይዝ ማድረግ በጣም ነው የሚመቸኝ። ሰላሜን የሚሰጠኝም የሚያዝናናኝም ኤክሰርሳይዝ ሳደርግ ነው። ነገር ግን ሰውነቴ ላይ ለውጥ ማምጣት የምችለው ቤት ከመጣሁኝ በኋላ ነው። ሪከቨር ለማድረግ የምተኛው ሰዓትና እንዲሁም ደግሞ የምበላው ነገር ነው ማለት ነው ሰውነቴ ላይ ለውጥ የሚያመጣው። ስለዚህ አይኖ ኤክሰርሳይዝ ማድረግ በጣም ደስተኛ ያደርጋል፣ በጣም ለውጥ ያመጣል። ግን ደግሞ ኒውትሪሽን ኢዝ በጣም አስፈላጊ ነገር ማለት ነው። ሶ አምስተኛውና የመጨረሻው ጥያቄ how nutrition changed my fitness journey። የኔን ፊትነስ ጀርኒ ኒውትሪሽን እንዴት ቀየረው? ስለ ኒውትሪሽን ከማወቄ በፊት እንደነገርኳችሁ ኤክሰርሳይዝ አደርግ ነበረ። ስለ ኒውትሪሽን ግን ምንም አይነት እውቀቱ አልነበረኝም ማለት ነው። ሶ ኤክሰርሳይዝ አደርጋለሁ። በደንብ አሪፍ ኤክሰርሳይዝ ነው የማደርገው። አሪፍ አርጌ ነው መስሌን ሂት የማደርገው። ኢንዱራንስም ላይ እንደዛው በጣም አሪፍ ስራ ነው የምሰራው። ነገር ግን የምፈልገውን አይነት ለውጥ ለማምጣት የሚያስችለኝን ኒውትሪሽንን ሙሉ በሙሉ አላቀውም ነበር። ያንን ካወኩኝ በኋላ ፎቶ አስገባላችኋለሁ እዚህ ጋር ፎቶ አስገባላችኋለሁ። ማለት በእድሜ በነበርኩበት ሰዓት ኦቨርዌይት የሚባል አይነት ዌይት ነበር የነበረኝ። ከዛ በጣም በአጭር ጊዜ ውስጥ ከ3 እስከ 6 ወር ባለ ጊዜ ውስጥ ነው ካሎሪ ደፍሰት ውስጥ ገብቼ ኤክሰርሳይዝ በጣም
ትንሽ ኤክሰርሳይዝ እያደረኩኝ ግን ካሎሪ ደፍሰት ውስጥ ማለትም ከማወጣው ካሎሪ የማስገባውን ካሎሪ በጣም ቀንሼ ሰውነቴን መቀየር የቻልኩትኝ ማለት ነው። ያ ፊትነስ ጀርኒን በጣም በቃ ብራይት እንዲሆን ማለትም ፊትነስ ጀርኒ የተስተካከለ እንዲሆን ረድቶኛል። ምንድነው እንደ ማንኛውንም ነገር እንደማረግ እንደ ቢዝነስ እዩት። ትሰራላችሁ ፕሮፊት የማታገኙ ከሆነ እየከበደ ነው የሚሄደው። ማለትም የሆነ ቢዝነስ ከፍታችሁ እየሰራችሁ ኢንቨስት እያደረጋችሁ እየሰራችሁ የሆነ ሪዋርድ የማታገኙ ከሆነ የሆነ ፕሮፊት የማታገኙ ከሆነ እየከሰራችሁ ነው የምትመጡት። ማይንድ ሴታችን ላይም እንደዛ አይነት ችግር ነው የሚፈጠረው ማለት ነው። ስለ ኒውትሪሽን ማናቅ ከሆነ ምንድነው የሚፈጠረው? ስፖርት ትሰራላችሁ፣ በጣም አሪፍ ኤክሰርሳይዝ ነው የምታደርጉት፣ በጣም አሪፍ የሆነ ቴንሽን ነው የምትፈጥሩት መስላችሁ ላይ፣ ኢንዱራንስም ከሆነ በጣም አሪፍ የሆነ ነገር ነው የምታረጉት። ነገር ግን ኒውትሪሽናችሁ የተስተካከለ ካልሆነ ስቲል ከ70 እስከ 80% የሚሆነውን ወደኋላ እየቀራችሁ ነው ማለት ነው። ሶ ያ ፕሮፊት እየሰሩ ቢዝነስ ላይ ኢንቨስት እያደረግን እየሰራን ሀስል እያደረግን ምንም አይነት ፕሮፊት እንዳለማግኘት ማለት ነው። ምንም አይነት ፕሮፊት አለማግኘት ማለት ደግሞ ቢዝነስ ላይ መክሰር ነው። ፊትነስ ላይም ማይንድ ሴታችን ላይ እየከሰርን ነው የምንመጣው ማለት ነው። ማለትም ለውጥ እያየን የማንመጣ ከሆነ የምንፈልገውን አይነት ፊዚክ ቢልድ አፕ እያደረግን የማንመጣ ከሆነ እየከሰርን ነው የምንመጣው ማለት ነው። ኢቨን ፕሮፌሽናል አትሌቶች ከሆንን እየከሰርን ነው የምንመጣው ማለትም እየቀነስን ነው የምንመጣው ማለት ነው። ስለ ኒውትሪሽን የሚያውቁት ሰዎች እየጨመሩ እያሸነፉ ሜዳሊያ እየወሰዱ ዋንጫ እያሸነፉ እየተሻሉ ነው የሚሄዱት። እኛ ግን ወደታች እየሄድን ነው የምንሄደው ማለት ነው። ስለዚህ ግዴታ ስለ ኒውትሪሽን ማወቅ አለብን ማለት ነው። ኢንስታግራም ላይ ጥያቄዎች ጠይቁኝ ብዬ አስቀምጬ ነበረ። 3 ጥያቄዎች ተጠይቋል። አንዱ ጥያቄ ኢዝ ካርብ ባድ ማለት ካርቦሃይድሬት መጥፎ ነገር ነው ወይ ነው አንዱ ጥያቄ የተጠየቅኩትኝ ማለት ነው። ካርቦሃይድሬት መጥፎ ነገር አይደለም። ካርቦሃይድሬት ማለት እንደነገርኳችሁ ከ41 በላይ ኒውትሪየንቶች አሉ። ከነዛ ኒውትሪየንቶች ውስጥ በጣም ቀዳሚውን ቦታ የሚይዝ ሰውነታችን እንደ ፊውል የሚጠቀመው ኒውትሪየንት ነው ማለት ነው። ካርቦሃይድሬት ኢዝ በጣም ኢሴንሻል የሆነ ነገር። ካርቦሃይድሬት ማለት እንደ ነዳጅ እንደማለት ነው። መኪና ፊውል ከሌለው ነዳጅ ከሌለው አይነዳም። ሞተሩ በነዳጅ ነው የሚንቀሳቀሰው። የሰው ልጅም እንደዛ ነው። ካርቦሃይድሬት ኮንሰፕሽናችን በጣም የወረደ ከሆነ እንደዛው እንደ መኪናው ነው የምንሆነው ማለት ነው። ሁለተኛው ጥያቄ የተጠየቅኩት ጥያቄ ምንድነው? እንዴት ነው ኮንሲስተንት መሆን የምንችለው የሚል ጥያቄ ነው። እንዴት ነው ኮንሲስተንት መሆን የምንችለው ዳይታችን ላይ? አይ ቲንክ ኤክሰርሳይዝ ላይ ኮንሲስተንት መሆን ከባድ አይደለም። ምክንያቱም ፔን አለው። ሶ ያንን ፔን if you are stubborn ያንን ፔን ትወደዋለህና ወደፊት በቀጠል ያንን ፔን ወደፊት ለመቀጠል ያንን ፔን ትጠቀመዋለህ። ያንን ፔን በመውደድ ወደ ጂም መሄድ ከባድ ነገር ላይሆን ይችላል። እቤት መጥቶ የሚበሉትን ነገር መቆጣጠር ግን በጣም አብዛኛውን ጊዜ ከባድ ነው የሚሆነው። ምክንያቱም ኤክሰርሳይዝ ካደረግን በቂ ነው ብለን ስለምናስብ ማለት ነው። እንዴት ነው ኮንሲስተንት መሆን የምንችለው? ይሄንን አድርጉ ማለት አልችልም። ኮንሲስተንት ለመሆን የሚጠበቅብን በጣም አጭር ጊዜ ኮንሲስተንት መሆን ከቻልክ ሲጀመር በጣም አጭር ጊዜ ኮንሲስተንት መሆን ከቻልክ ፕሮፊታብል መሆን ስለምትችል ወይም ደግሞ የሆነ አይነት ለውጥ ማምጣት ስለምትችል ያንን ለውጥ እያየህ ማቆም በጣም ከባድ ነው የሚሆነው። ለውጥ እስክታይ ድረስ በጣም ትንሽዬ ለውጥ እስክታይ ድረስ ልትቸገር ትችላለህ። ነገር ግን ትንሽዬ ለውጥ ካየህ በኋላ ልክ እንደ ቢዝነስ ነው። የሆነ መኒ ሜክ ማድረግ ከጀመርክ በኋላ ያንን ቢዝነስ ማቆም አትፈልግም። ምክንያቱም ኦልሬዲ ፕሮፊት እያደረግክ ነው ማለት ነው። ስለዚህ ፊትነስ ላይም ልክ እንደዚሁ ነው የሚሆነው ማለት ነው። ትንሽዬ ለውጥ ማየት ስትጀምሩ ትንሽዬ ካሎሪ ደፍሰት ውስጥ መግባት ወይም ደግሞ ውፍረት መቀነስ የምትፈልጉ ከሆነ ሶስተኛው ጥያቄ ቴል አስ ሰም ቺፕ ፉድስ ፎር በልኪንግ አፕ በልክ አፕ ለማድረግ ወይም ደግሞ መስልን ከፋት ጋር አንድ ላይ አድርጌ በልክ አፕ ማድረግ ፈልጋለሁ። ቺፕ የሆኑ ፉዶች ንገረኝ ነው የተባልኩት። አንዱ ነገር አንዱ ምግብ ከአንድ ምግብ በጣም የተለያየ ነው። ስፔሻሊ when it comes to protein
በጣም ብዙ ነገሮች የተለያዩ በጣም ምግቦች በጣም ይለያያሉ ማለትም ኳሊቲ ፕሮቲን እና ኳሊቲው የቀነሰ ፕሮቲን እና ኳሊቲው በጣም ሃይ የሆነ ፕሮቲን አለ ስፔሻሊ ከእንስሳት ተዋጽኦ የምናገኛቸው ፕሮቲኖች ኳሊቲያቸው በጣም ሃይ ነው እንደ ቺክን ፊሽ ቢፍ እነዚህ ኳሊቲያቸው በጣም ሃይ የሆኑ ፕሮቲን ሶርሶች ናቸው ማለትም አይኖ እኛ ሀገር ላይ እነዚህ ነገሮች በጣም ውድ ናቸው አፎርድ ለማድረግ እነዚህ ምግቦች በጣም ከባድ ነው በየቀኑ ግን ደግሞ ቺፕ በሆኑ ፉዶችም ፕሮግረስህ በጣም ይርቃል ግልጽ ነው ምክንያቱም እንደነዚህኞቹ ከእንስሳት ተዋጽኦ እንደምናገኛቸው ፕሮቲን ሶርሶች ኳሊቲ እንደሆኑት ፕሮቲን ሶርሶች እነዚህኞቹ ኳሊቲ የሆኑ ፕሮቲን ሶርሶች አይደሉም ምስር በጣም አሪፍ ድፍን ምስር በጣም አሪፍ የሆነ ፕሮቲን አለው ባቄላ በጣም አሪፍ የሆነ ፕሮቲን አለው ሶያቢን በጣም አሪፍ የሆነ ፕሮቲን አለው ግን ደግሞ እንደነገርኩ ነው የፕሮግረስ ታይምህን በጣም ይጨምረዋል ማለት ነው ሶ በልካፕ ለማድረግ ጊዜ ሊወስድ ይችላል ምክንያቱም ፕሮቲን ሶርሱ ያን ያህል ስላልሆነ ካርቦሃይድሬት ኮንሰምፕሽንን መጨመር ትችላለህ ማለት ነው ስለዚህ አይ ቲንክ ከዚህ ጥያቄ ተነስቼ የሆነ ነገር ማስቀመጥ ፈልጋለሁ እዚህ ቪዲዮ ላይ ኮሜንት ላደረገልኝ ሰው የሆነ ነገር ዳይት ፕላን ብላችሁ ኮሜንት አድርጉልኝ ወይ ደግሞ ኢንስታግራም አካውንቴን ከታች አስቀምጠዋለሁ ዲኤም አድርጉልኝና ለአንድ ሰው መርጥና ከኮሜንት ካደረገው ወይም ደግሞ ዲኤም ካደረገው ሰው አንድ ሰው መርጥና ፐርሰናሊ ዳይት ፕላን አወጣለታለሁ ኤክሰርሳይዝ ማድረግ የሚፈልግም ከሆነ እንደዛው ኤክሰርሳይዝ እንዲያደርግ ፐርሰናሊ ሆነ ጋይዳንስ ኖርማሊ ሌሎች ክላይንቶቼን ሰርቭ እንደማደርገው ፐርሰናሊ ሆነ ኮቺንግ ለአንድ ሰው እሰጣለሁ ማለት ነው ካሎሪ ደፍሰት ውስጥ መግባት የሚፈልግ ከሆነ ውፍረት መቀነስ የምትፈልጉም ከሆነ እንደዛው ፐርሰናላይዝድ ሆነ ፕላን አወጣላችኋለሁ ለዳይታችሁም ለኤክሰርሳይዛችሁም እንዲሁም ደግሞ መጨመርም እንዲሁ በልካፕ ማድረግ የምትፈልጉም ከሆነ ፐርሰናላይዝድ ሆነ ዳይት ፕላንም ኤክሰርሳይዝም አዘጋጅላችኋለሁ ማለት ነው ስለዚህ ኮሜንት አድርጉልኝ ከታች ኢንስታግራም አካውንቴን ማስቀምጥላችኋለሁ እዛ ላይም ገብታችሁ ዲኤም አድርጉልኝ ኢንተረስቲንግ የሆነ ስቶሪ መጻፍ ለቻለው ሰው ስቶሪ መጻፍ ከቻላችሁ የሆነ ፊትነስ ላይ ያላችሁን ፍላጎት ኦር ደግሞ something ማስቀመጥ ከቻላችሁ ኢንተረስቲንግ የሆነ አንብቤ ኦር ደግሞ መርጬ ለአንድ ሰው በነፃ ፐርሰናላይዝድ የሆነ ኮቺንግ እሰጣለሁ ማለት ነው የምትፈልጉትን ጎል አቺቭ እስክታደርጉ ድረስ ያንን ነገር አብረን እንቀጥላለን አብረን ፕሮግረስ እናደርጋለን ማለት ነው thank you guys for watching የምፈልገውን ያህል አላስረዳዋችሁ next time ኮሜንት ላደረገልኝ ሰውና አብሬው ከምቀጥለው ሰው ጋር ከሱ ጋር ስለ ኒውትሪሽን ያለውን ነገር ኒውትሪሽን ምን ያህል ፓወር እንዳለው ከሱ ጋር ደግሞ ሞር እሱ ዳይት ላይ ያለውን ነገር ፕሮግረስ ይዤላችሁ መጣለሁ have a nice day